ስሜ ጀስቲን ሼልተን ይባላል። ያደግኩት ክርስቲያን ቤተሰብ ውስጥ ነው። እናቴና አባቴ እስከ 6 ዓመቴ ድረስ አብረው ይኖሩ ነበር። እኔ ልክ 6 ዓመት ሲሞላኝ ግን እናቴና አባቴ ትዳራቸውን አፈረሱ፣ ተለያዩ። እኔም ከእናቴ ጋር መኖር ጀመርኩ። እናቴ እሷ ወደምትሄድበት ቸርች እኔና ወንድሜን ይዛን ትሄድ ነበር። ቃል ሲሰበክ፣ ጸሎት ሲደረግ ቁጭ ብዬ እከታተል ነበር። በቸርች ውስጥም ጥሩ ተሳትፎ ከነበራቸው ሕፃናቶች ውስጥ አንዱ ነኝ ብዬ ማንሳት እችላለሁ። ቸርች ውስጥ ያሉ በርካታ ሰዎች ይወዱኛል። እኔም ከሌሎች ሕፃናት በተለየ ቶሎ መጠመቅን እፈልግ ነበር። በቸርች ውስጥ የነበረኝ ቆይታ እጅግ መልካም የሚባል ቢሆንም ግን በአንድ ወቅት ላይ አላስፈላጊ የሆነ ውሳኔን በራሴ ላይ አሳለፍኩ። እናትና አባቴ በልጅነቴ የተለያዩ መሆኑን ተከትሎ በሕይወቴ ውስጥ ብዙም ደስተኛ አልነበርኩም። ይህ ደስተኛ አለመሆኔ ደግሞ መጥፎ ውሳኔዎችን እንደወሰን አድርጎኛል። ገና በለጋ ዕድሜዬ ማሪዋና ማጨስ ጀመርኩ። አስታውሳለሁ፣ ለመጀመሪያ ጊዜ ማሪዋና ካጨስኩ በኋላ ወደ ኋላ ልመለስ አልቻልኩም። ወደ ክርስትናዬም የመመለሴ ጉዳይ ያበቃለት መሰለኝ። ያንን ሕይወት መውደድ ጀመርኩኝ። ከቸርች ከተነጠልኩ በኋላ ያለኝ ሕይወት ይበልጥ እየተበላሸ መጣ። ማሪዋናን ከማጨስ አልፌ ማሪዋና ወደ መሸጥ ተሸጋገርኩ። ቀስ በቀስም ትልልቅ የሚባሉ አደንዛዥ እጾችን ማዘዋወር ጀመርኩኝ። ታላላቆች የነበሩና እጽ እንዳዘዋወር የሚያደርጉኝ ሰዎች ሽጉጥ ሰጡኝ። ሽጉጥ ይዤ መንቀሳቀስ ጀመርኩ። ከሰዎች ጋር መደባደብ፣ የሰዎችን መኪና መስረቅ፣ የተለያዩ ሴቶች ጋር ወሲባዊ ግንኙነት መፈጸም የኔ ሥራ ሆነ። ይሄ ሁሉ ነገር የሚሆነው ታዲያ ገና 21 ዓመት እንኳን ሳይሞላኝ ነበር። ይሄን ሁሉ ነገር የማደርገው ታዲያ ትልቁ ዓላማ የነበረው ለራሴ ትልቅ ስም መያዝን ነው። በሰፈር ውስጥ፣ በከተማ ውስጥ፣ በመንደር ውስጥ ያሉ ሰዎች እኔን ይበልጥ እንዲያውቁኝና እንዲፈሩኝ ይፈልግ ነበር። ነገሮች እየተበላሹ የኔም የውንብድና ሥራ ይበልጥ እየተስፋፋ እንደመጣ የተመለከቱት እናቴና ሀያቴ አንድ ውሳኔን ወሰኑ። የ11ኛ ክፍል ተማሪ ሲሆን ድሮ ከምማርበት ትምህርት ቤት አስወጥተው ወደ ሌላ ትምህርት ቤት እንዳቀና አደረጉኝ። እኔ የሄድኩበት ትምህርት ቤት ብዙ ውንብድና ውስጥ ያሉ ተማሪዎች የሉም። አብዛኛዎቹ ትምህርታቸውን በአግባቡ የሚከታተሉ ዓላማ ያላቸው ልጆች ነበሩ። በዛ ትምህርት ቤት ውስጥ ደግሞ አንዲት የኔ ዘመድ ነበረች። እቺ ዘመዴ ታዲያ በክርስትናዋ እጅግ በጣም ጠንካራ ስለነበረች እኔም ወደ ክርስትና ሕይወቴ እንድመለስ ደጋግማ ትመክረኛለች። እኔ ግን በዛ ሰዓት ላይ ብዙም ለእንደዚህ አይነት ነገር ትኩረት አልነበረኝም። ምክንያቱም በዓለማዊ ነገር ይበልጥ ተመስጬ ነበርና። አንድ ቀን በስልክ እያወራን አንድ ጥያቄ ጠየቀችኝ። ጀስቲን፣ ዛሬ ላይ ብትሞት የት የምትሄድ ይመስልሃል? ሲኦል ወይስ ገነት ብላ ጠየቀችኝ። እሷ ይህንን ጥያቄ ስትጠይቀኝ በልጅነቴ ቤተ ክርስቲያን ውስጥ እማረው የነበረው ነገር ወደ አይምሮዬ ይመላለስ ጀመር። ልቤ ውርድ ሲልም ተሰማኝ። ቀን ላይ ከእሷ ጋር በስልክ ከተነጋገረን በኋላ ወደ ማታ አንድ ሐሳብ ወደ ራሴ መጣ። በቃ መጸለይ አለብኝ፣ ወደ ኢየሱስ ክርስቶስም መመለስ አለብኝ አልኩኝ። ለዓመታት ያክል ጸሎት አድርጌ አላቅም። ምን ብዬ እንደምጸልይ ሁሉ ጠፍቶብኝ ነበር። እንደዛም ሆኖ ግን ጉልበቴን አበርትቼ ተንበርክኬ ጸሎትን ማድረግ ጀመርኩ። ኢየሱስ ክርስቶስ ሆይ ወደ ልጅነት ሕይወቴ መልሰኝ፣ ወደ አንተ መመለስ እፈልጋለሁ። ለራሴም ብቻ ሳይሆን አካባቢዬ ላይ ላሉ ሰዎችም ምሳሌ እንድሆን አድርገኝ ብዬ ጸለይኩ። ለረጅም ሰዓታት ጸለይኩ። ስነሳ ጥሩ የሚባል አይነት መንፈስ ተሰማኝ። ጥሩ የሚባል እንቅልፍንም ማታ ላይ ተኛው። በንጋታው ተነስቼ ወደ ጓደኞቼ ሄድኩኝ። ጓደኞቼንም ነገርኳቸው። እኔ ካሁን በኋላ ኢየሱስ ክርስቶስን ዳግመኛ ተቀብያለሁ፣ አደንዛዥ ዕፅ አልጠቀምም፣ ከእናንተ ጋርም በውንብድና ሥራ ውስጥ አልሳተፍም አልኳቸው። ለጓደኞቼ አደንዛዥ ዕፅ እንደማልጠቀም በውንብድና ሥራ ውስጥም እንደማልሳተፍ ብነግራቸውም አሁንም ድረስ ግን ከጓደኞቼ ጋር መንቀሳቀስን አላቆምኩም ነበር። በልቤ ኢየሱስ ክርስቶስን ዳግመኛ ብቀበልም ሕይወቴን ለማስተካከል ብወስንም ግን
ሕይወቴን እንዳስተካክል አብሮኝ እንዲሆኑ የመረጥኳቸው ሰዎች ትክክለኛ ሰዎች አልነበሩም። ራሴን ከነዚህ ሰዎች ማራቅ ነበረብኝ። የጓደኞቼ ሐሳብ እጅግ ከፍ ያለ ነበርና እኔ ለብቻዬ ምንም ማድረግ አልቻልኩም። ቀስ በቀስም የነሱ ሐሳብ ማሸነፍ ጀመረ። ዳግመኛ አደንዛዥ ዕፅ መጠቀም፣ አደንዛዥ ዕፅ ማዘዋወር እንዲሁም ሌሎች የውንብድና ሥራዎችን ወደ ማከናወኑ ተመለስኩ። ዕለቱን አስታውሰዋለሁ። ኖቬምበር 12 2013 ነበር። አንድ ጓደኛዬ ባዘጋጀው ድግስ ላይ ተገኘሁ። በጣም በርካታ ሰዎች ነበሩ። በድግሱ ላይ ከተገኙ ሰዎች ከአንደኛው ጋር ጸብ ውስጥ ገባን። ከኔ ጋር ጸብ ውስጥ የገባው ሰውዬ ታዲያ ጓደኞቹን ጠቅላላ ሰብስቦ እኔን መደብደብ ጀመሩ። አስተኝተው በኃይለኛው ደበደቡኝ። ለረጅም ደቂቃ ሲደበድቡኝ አስታውሳለሁ። ራሴን ሳትኩኝ። ከደቂቃዎች በኋላ ነቃሁ። ስነቃ ማንም አጠገቤ አልነበረም። ይረዱኛል፣ ይደግፉኛል፣ አብሮኝ ናቸው ብዬ ያሰብኳቸው ጓደኞቼ እንኳን ሊያግዙኝ አልቻሉም። ከድግስ ቤቱ ቀስ እያልኩ ራሴን እየጎተትኩ ወጣሁ። ወደ ውጭ ስወጣ ግን ሰውነቴ በደም እንደተጨማለቀ ተመለከትኩ። ዓይኔ መመልከት አልቻለም። ሙሉ ለሙሉ በደም ተሸፍኜ ነበር። ከድግስ ቤቱ ወጥቼ በር ላይ እንደቆምኩኝ አንዲት ሴትና አንድ ወንድ ወደ እኔ መጡ። ምን ሆነ ነው? ምን አጋጥሞ ነው አሉ። አይ ከሰዎች ጋር ተደባድቤ ነው ስላቸው በጣም እየደማ ነው ያለው፣ ወደ ሐኪም ቤት እንውሰድህ አሉ። እሺ አልኩኝ። ወደ ሐኪም ቤት ሄድን። ወደ ሐኪም ቤት ሄደን የሆስፒታል አልጋ ላይ ተኛው። መጀመሪያ ላይ በእጃቸው ብቻ እየደበደቡኝ እንዳሉ ነበር የተሰማኝ። ሆስፒታል ከደረስኩ በኋላ ግን ሐኪሞቹ እንደነገሩኝ ከሆነ በ13 የተለያዩ ስፍራዎች ላይ እንደተወጋው ሰማሁ። በተለይም ቀኝ ዓይኔ ላይ በከፍተኛ ሁኔታ ስለተወጋው ዓይኔ መመልከት እንደማይችል በዶክተሮች ተነገረኝ። የቀኝ ዓይኔም መውጣት እንዳለበት ተስማማን። ሕክምና ተደርጎልኝ ወደ ቤት ከተመለስኩ በኋላ ግን ይበልጥ ውስጤን ያንገበግበኝ የነበረው ነገር ጓደኞቼ ለምን ተውኝ? እንደዛ ስወጋ፣ እንደዛ ስደበደብ እያዩ ለምን ዝም አሉኝ የሚለው ይበልጥ ውስጤን ይሰማው ጀመር። ከቀናት በኋላ አንድ ጓደኛዬ ደወለልኝ። ይህ ጓደኛዬ በድግሱ ወቅት አብሮኝ አልነበረም፣ ስወጋም አላየኝም። ነገር ግን እሱም እንደኔው ከክርስቲያን ቤተሰብ የመጣ ስለሆነ አልፎ አልፎ ቸርች ይሄዳል። ሙሉ ጊዜውን ለኢየሱስ ክርስቶስ አሳልፎ አልሰጠም ነበር። እንደዛም ሆኖ ግን ወደ ቸርች ይሄዳል፣ ጸሎትም ያደርጋል። አንድ ወቅት ላይ የሆነ ዝግጅት አለ፣ ወደዛ ለምን አንሄድም አለኝ። ምን አይነት ዝግጅት ነው ስለው የወጣቶች ፕሮግራም ነው አለኝ። ወደዛ ፕሮግራም ሄድን። ወደዛ ፕሮግራም ከሄድን በኋላ ጸሎት ነበረ፣ የተለያዩ አገልግሎቶችም ነበሩ። በኋላ ላይ ግን ፓሽን ኦፍ ዘ ክራይስት የሚለውን ፊልም እንድንከታተል ሁላችንም ተጋበዝን። ያንን ፊልም ካየው በኋላ ሁሉ ነገር የተለወጠ። ጓደኞቼን ለመበቀል አስብ የነበረው ነገርም ከአይምሮዬ ጠፋ። ካሁን በኋላ ወደ መጥፎ ሕይወቴ መመለስ እንደሌለብኝ የሆነ ነገር ተሰማኝ። ከዛ ቀን ጀምሮም ኢየሱስ ክርስቶስን ዳግመኛ ለ3ኛ ጊዜ ተቀበልኩት። ከዛ በኋላ ታዲያ ሙሉ ጊዜን ለኢየሱስ ክርስቶስ ሰጠሁ። ቤተሰቦቼም በእኔ ደስተኛ መሆን ጀመሩ። አደንዛዥ ዕፅ ማዘዋወር አቆምኩ። በአሁኑ ሰዓት በተለያዩ ስፍራዎች ውስጥ ስለ ሕይወቴ ምስክርነትን እሰጣለሁ።